ሰላም እንዴት ናችሁ? የጾም ሻወርባ አብረን እንስራ። የሚያስፈልገን ወፍራሙ ቴስቲ ሶያ ነው። ሶሱን በሞቀ ውሃ ለተወሰነ ደቂቃ እንዘፈዝፈዋለን። ሲደርስልን በማጠንፈፊያ አድርገን ውሃውን እናወጣለትና የምንጠቀመው ለመቀመም ሶያ ሶስ፣ የሮዝሜሪ ፓውደር፣ ቆንዶ በርበሬ፣ የተፈጨ ነጭ ሽንኩርትና ዝንጅብል፣ ፓፕሪካ ወይንም በርበሬ፣ የተወሰነ ጨው እና ኦሊቭ ኦይል አድርገን በደንብ እናደባልቀዋለን። እኔ ዘይት መጠቀም ስላልፈለግ በኤር ፍራየር ነው ያበሰልኩት ክሪስፒ እንዲሆንልኝ። ከፈለጋችሁ በኦቨን ወይም ደግሞ በመጥበሻ ደረቅ አድርጋችሁ ትጠብሱታላችሁ። በመቀጠል ሌላ ስታፍ የምናደርገው ጓካሞሊ ነው። ቀይ ሽንኩርት፣ ቲማቲም እና ቃሪያ እንዲሁም አቮካዶ፣ ትንሽ ጨውና ቆንዶ በርበሬ እንዲሁም ሎሚ አድርገን እንሰራዋለን ሶሱን። ኦቨሮል ለመስራት ፒታ፣ ቺፕስ፣ የታሂኒ ሶስ ቅድም ያዘጋጀ ናቸው። ቴስቲ ሶያ እና ጓካሞሊ እንጠቀማለን። ዛንኪታችን ላይ የታሂኒ ሶስ እናደርጋለን። የጠበስነውን ቴስቲ ሶያ፣ ቺፕስ ደረቅ ያለ የጠበስነው ነበር። እንዲሁም ጓካሞሊ እናደርጋለን። አጌን የታሂኒ ሶስ ከላይ አድርገንበት በደንብ እንዳይፈታ ጠቅልለን በመጥበሻ ሞቅ ሞቅ እናደርገዋለን እንዳይፈታብን። ፋይናሊ ይህም መስሎ ደርሶልናል ማለት ነው። ቪዲዮ ላይ ያላሳየኋችሁን በቀጣይ ቪዲዮ ሌሎቹን ሰራላችኋለሁ።